ዓለም ሕፃን አርጋኝ አምላኬን ልከተል ከኋላው ሳለቅስ ብልጭልጭ አሳይታ ታታልለኛለች። ከአባቴ ለይታ ካስቀረች በኋላ ስጋዬን ቁጭ አርጋ ነፍሴን ትበላለች። አምላክ በዚህ ጊዜ እምነቴ ጎድሎበት ፊቱን ሊያዞረው ሲል ሁሌ ልመናዋ ማረልኝ የሆነ እናት ትደርሳለች። ደግሞ እንደ ልማዷ ከልጅ ከአምላኳ ፊት በርከክ ትልና እናትህ አይደለው ልጄን ማር ትላለች። ታዲያ እኔ ውለታ ቢስ ክፉ ሰው አይደለሁ? ያረገችልኝን ሁሉን ረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ማረልኝ 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 ትላለች። ብቻ የበደሌን ብዛት ውዬ በማደሬ እየሸፋፈንኩት ለእኔ ሲል የሞተን አምላኬን ዘንግቼ በኃጢአት ጅራፍ ስንት ጊዜ ገረፍኩት። አላውቀውም ብዬ ስንት ጊዜ ካድኩት። በልቤ አደባባይ መስቀል አሸክሜ ስንት ጊዜ ሰቀልኩት። ግን ይቅር ባዩ ጌታ ከሩህሩህ እናቱ ከሞት ሊመልሰኝ ስለተወለደ የኃጢአቴ ክምር በድንግል ልመና በሱ ይቅር ባይነት በቸርነቱ ሳትጨርሶ ነደደ። ግን በዚህ ሁሉ መሃል የልቤ ጀርባ ላይ አዝየው የምኖር አንድ ጥያቄ አለኝ። መልሱን ባሰብኩት ቀን እሳት እንደነካው እንደ ራስ ቅቤ ቶሎ የሚያቀልጠኝ እግዚአብሔር እናቱን ማርልኝ ስትለው እሺ ባይላት ኑሮ ምን ነበር የሚውጠኝ? ማርያም ለኔ ስትል ማርልኝ እያለች ባትለምነው ኑሮ ማን ነበር ከሞት እጅ ችሎ የሚያስመልጠኝ? ብቻ ይመስገን አምላኬ ማርልኝ የምትል ሩህሩህ እናቱን ለኔም ስለሰጠኝ።